የሰጠንን ጸጋ የበለጠ እንዲቀጣጠል ነው የሚያደርገው። ስለዚህ እኔ ካንተ ጋር ስለምሆን አትፍራ ነው እግዚአብሔር። ቀጥላለሁ፣ ስበካለሁ፣ አስተምራለሁ፣ ተናገራለሁ። በእናንተ ውስጥ ያለውን የእግዚአብሔርን ጸጋ የገደበ መንፈስ የተመታ ይሁን። የእግዚአብሔር ጸጋ በእናንተ እንዳይንሸረገግ እንዳይወጣ፣ የእግዚአብሔር ጸጋ በእናንተ ውስጥ እንዳይቀጣጠል፣ በእናንተ ላይ ፍርሃትን የፈጠረ እስራትን የፈጠረ የሚታይ ቢሆን የማይታይ የጠላት አሰራር በአብሮነቱ የተመታ ይሁን። ሁሉ ጸጋ ስላለ አስፈላጊ ጸጋ። ሐዋርያው ግን እዚህ ጋር ዝም ለማለት ፈልጓል። እኔ ግን ካንተ ጋር ስለምሆን ምን በላሉ? ተናገር፣ ቀጥላል። ይሄንን ብቻ አይደለም። እግዚአብሔር ምን አለው? በዚህ ከተማ ምን አለኝ አለው እግዚአብሔር። ብዙ ሕዝብ አለኝ። የእግዚአብሔር አብሮነት ከተማ ይሰጣል። አሜን። እስቲ አሜን በሉ። የእግዚአብሔር አብሮነት ሕዝብ ይሰጣል። አሜን። ትውልድ ይሰጣል። ሰው ይሰጣል። ብዙ ሕዝብ አለኝ በዚህ ከተማ ነው እግዚአብሔር። ግን እኔ ካንተ ጋር ስለምሆን ይሄንን ከተማ ባንተ አገልግሎት ወስደዋለሁ። አሜን። በኢየሱስ ስም እግዚአብሔር በእናንተ ባለው ጸጋ ከተማ ይውሰድ፣ ሀገር ይውሰድ፣ ትውልድ ይውሰድ፣ ምድሪቷን ይውሰድ። አሜን። የእግዚአብሔር አብሮነት ይሄንን ነው የሚያደርገው። እግዚአብሔር ለካ ከተማውን እንዲህ እያየ ነበር። በማን አገኝ እያለ ነበር። እኔ አብሬው እሆናለሁ፣ ከተማውን ደግሞ አብሬው ከሆንኩት ሰው ጋር ይሄንን ከተማ ወስዳለሁ አለ። የሰራዊት ጌታ እግዚአብሔር በአንተ የሚወስደው ከተማ፣ አሜን፣ በአንቺ የሚወስደው ነገር አለ። የሆነን ነገር እግዚአብሔር ይወስዳል። አሜን። እንዴ ብዙ ሕዝብ አለኝ አለ። ለካ እግዚአብሔር እንደው ቀድሞ ያየው ነገር አለ። ቀድሞ የሚድነውን ሕዝብ አይቷል። ጌታ ይረዳናል። አሜን ነው። አሜን። መጽሐፍ ቅዱሳችን ሌላኛውን ሐሳብ ስናነሳው ሁለተኛውን ሐሳብ ስናነሳው ይሄ የእግዚአብሔርን አብሮነት የተረዱትን የእግዚአብሔርን ሰዎችን ስናይ እነሱም እግዚአብሔር ትኩረት ባደረገው በእርሱ አብሮነት ላይ እነሱም በእግዚአብሔር አብሮነት ላይ ነው ምን የሚሉት የሚያተኩሩት። መጀመሪያ እንዳልኳችሁ እግዚአብሔር ወደኛ ሲመጣ ሊሰጠን የሚፈልገው ነገር ወይም ደግሞ ከኛ ጋር እንዲሆን የሚፈልገው ነገር በዋነኝነት ራሱን ብቻ። እግዚአብሔር በአንተ ህይወት ላይ እግዚአብሔር በእኔ ህይወት ላይ ከሱ ውጪ ያየው ነገር የለም። እግዚአብሔር ያየልኝ ራሱን አብሮነቱን። ምክንያቱም እግዚአብሔር ከሱ ውጪ እኔና እናንተ ልናሸንፍበት የምንችልበት ምንም ነገር እንደሌለ ደምድሞ ጨርሷል እግዚአብሔር። ቀደም እንዳልኳችሁ እግዚአብሔር ሙሴን ሲልከው በጣም የሚገርመው ወደ ማን የላከው ብያችኋለሁ? ወደ ፈርዖን ነው የላከው፣ ወደ እስራኤል ነው የላከው። ታዲያ ሙሴ ወደ ፈርዖን ወደ እስራኤል ሲሄድ አስባችሁታል? ኒኩለር ተሸክሞ ነው ሄደው እንዴ? ሚሳኤል ተሸክሞ ነው ሄደው? ይሄደው እንዴት ነው? የሆነች በትር ብቻ ምን ሲጠብቅበት የነበር በጎች ነው። እሱ ሲጠብቅበት የነበረውን ነገር ይዞ ብቻ ነው ምን ያለው። ሌላ ግን እኮ የሚገርማችሁ በመንፈስ ዓለም ግን ማንን ነው ይዞ ነው? ፈርዖንን የሚያሸንፍበትን የእግዚአብሔርን ምን ይዞ። እንዳውም እኮ የሚገርማችሁ ነገር ለመጀመሪያ ጊዜ መልእክቱን ሲሰማ ፈርዖን ምንድን ነው ያለው? ፈላስፋውን አይደል? ማን ነው አንተ ምን ማለት የምታወራው? ይሄ የምትለፈልፈው እግዚአብሔር ማን ነው? ግን እግዚአብሔር ማን መሆኑን አሳየ። በምን በሂደት እኮ ምን አለ አሳየ እኮ። የሚገርመው ሙሴ ራሱ ሳይፈተን ይቀራል። እኔ ከአንተ ጋር ሆናለሁ ብለህ ልታስበላኝ ነው ሳይል ይቀራል። ገብቷችኋል? የሚገርም ነገር እኮ ነው። ያች እግዚአብሔር እኔ ከአንተ ጋር ሆናለሁ ብሎ እያለ ያ ደግሞ ማን ነው አለ። ገና አለ ማየት አልቻለም። ግን እግዚአብሔር እጅ በእጅ አሳየ። አንድ በጣም እኛ ምንድን ነው መሰላችሁ፣ እኛ የሚታይ አካል ስላለ የሆነን ነገር ስናጠቅ የሚታይ ነገር እንፈልጋለን። የሚያበረታን የሚታይ ነገር። ገና መንፈሳዊ ዓለም አልገባንም። እኛ አልገባንም። እግዚአብሔር ደግሞ መንፈሳዊ ዓለም እንዲገባን ይፈልጋል። ምክንያቱም በመንፈሳዊ ዓለም ዋናውና ትልቁ የጌታ ህልውና ስለሆነ ማለት ነው።
ይሄንን የተለማመዱ ደግሞ እግዚአብሔር ሰዎች ደግሞ ምን ይላሉ ብለን ስንል በዘጸአት 33 ከ15 እስከ 16 እናነባለን፣ እስከ 17 እናነባዋለን። እንዲህ ይላል። በሙሴ ላይ ነው እዚህ ጋር የምናየው። አንተ ከኛ ጋር ካልወጣ ከዚህ ምን አታድርገናል? አታውጣና። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። ቁጥር 17 እግዚአብሔርም ሙሴ በፊቴ ሞገስን ስላገኘ በስምህ ስላወቀው ይህንን ያለውን ምን እላለሁ አለው። እግዚአብሔር አደርጋለሁ። አሁን እዚህ ጋር ሙሴ በጣም የገባው ነገር ምንድነው? አንተ ከኛ ጋር ምን ካላልክ ካልወጣ ምን አንልም። አሁን እዚህ ጋር ሙሴ ምንድነው የገባው? እስቲ ቆይ ሙሴ የገባው እኛ ቢግባ አሜን ነው። አሁን እዚህ ጋር ሙሴ የገባው ፓርት የሚገርማችሁ እየተናገረው ያለው እኮ ማን ነው? ራሱ እግዚአብሔር ነው። እግዚአብሔር ከተናገረው ንግግር ውስጥ አንዱ ምንድነው? መላእክቴን ምን አደርጋለሁ አይደለ? ሙሴ የሚገርማችሁ ከእግዚአብሔር እየሰማ ከእግዚአብሔር ንግግር ውስጥ አነሰበት፣ አንድ ነገር ጎደለበት። ከእግዚአብሔር ንግግር ውስጥ ማለት ነው። ከእግዚአብሔር ንግግር ውስጥ አልገባ ያለው ወይም ደግሞ መቀበል ያልፈለገው ነገር ነበር። እኛ ብንሆንስ አሁን እግዚአብሔር እንዲህ ተገልጦ ማለት ተገልጦ ሰው ልክልሃለሁ መልአክ ሚካኤልን ገብርኤልን ምናምንን እልካለሁ ቢለን ምንድን ነው ምንድን እውነት እኮ ነው። ምንም እኮ መወሻሸት የለም። ሙሴ ግን የሚገርማችሁ ከእግዚአብሔር ጋር ሲነጋገር ግን እያነጠረ ነው የሚሰማው። በኢሞሽናል መንገድ ሰውየው ምን አይልም፣ አይሰማም። አንጥሮ ነው የሚሰማው። እንኳን ሰውን አይደለም እግዚአብሔርን ራሱ ሲያዳምጥ ሙሴ ከእግዚአብሔር የሚፈልገው እግዚአብሔርን ብቻ አለቀ። ከእግዚአብሔር ዘንድ መናን አይፈልግም። ከእግዚአብሔር ዘንድ ጊዜያዊ ነገር አይፈልግም። ከእግዚአብሔር ዘንድ የሆነ ፓወርን ብቻ አይደለም የሚፈልገው። ከእግዚአብሔር ዘንድ የሆነ ቅባትን ብቻ አይደለም የሚፈልገው። ከእግዚአብሔር ዘንድ የሆነ ጸጋን ብቻ አይደለም ሰውየው የሚፈልገው። ከእግዚአብሔር ዘንድ የሆነ መላእክትን ብቻ አይደለም የሚፈልገው ሰውየው። ስለዚህ ምን አለ? አንተ ምን ካላልከም ካልወጣ እኛ ምን አንልም አለ፣ አንወጣማ። ወይም የኛ መውጣት የተመሰረተው በማን አብሮነት መሆን አለበት? በአንተ ነው አለ። አንተ ካልወጣ አንወጣማ። ሌላ ነገር ቢወጣም ራሱ ምን አንልማ፣ አንወጣም። የሚገርመው አንድ የተናገረው በጣም የሚገርም ንግግር ነው። ቁጥር 16 ላይ የሚያወራው በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ ምን ያልን የተለየን። የሚገርማችሁ የእግዚአብሔር አብሮነት ወይም ደግሞ የእግዚአብሔር ሕልውና በምድር መካከል በልዩነት የምንኖርበት ኑሮ ነው። አሜን ነው ወይ? በልዩነት የኛ ልዩነት አብሮነቱ ነው። በአብሮነቱ የሚነግድ ሰው፣ በአብሮነቱ የሚኖር ሰው፣ በአብሮነቱ የሚያገለግል ሰው፣ በአብሮነቱ የሚጸልይ ሰው በምድር ላይ በልዩነት ነው የሚኖር። እስቲ አሜን በሉ። ተመሳሳይ ህይወት ከበረታብን እንጠይቅ። ህይወት በምንኖረው ህይወት ውስጥ ኖርማል ነገር ከበዛብን እንጠይቅ። ከፊታችን ጊዜ አልወጣ ይሆናል። የሆነ ነገር ወጥቶ እሱን አምነን ነው ሊሆን ይችላል። ሙሴ ግን አንድ ነገር ነው፣ አንተ ካልወጣ አንወጣማ። ምክንያቱም በምድር ላይ የኛ ልዩነታችን በአንተ አብሮነት ነው። ሞገሳችንም የማን አብሮነት ነው? የሚገርመው እግዚአብሔር ደስ አለ አይደል? በቃ ያ ያልከኝን የኔን ፕሬዘንስ የኔን አብሮነት ምን እልልሃለሁ እሰጥሃለሁ። እግዚአብሔር ራሱ ተመቸ፣ አልከለከለው። የሚገርማችሁ ነገር እግዚአብሔር ከማይከለክለው ጸሎት አንዱ ህልውን ነው። አሜን። የአብሮነቱን ጸሎት እግዚአብሔር ምን አይልም፣ አይከለክልም። ብዙ ነገር ልንከለከል እንችላለን። ነገር ግን እግዚአብሔር ሆይ ህልውና አብሮነት የሚል ሰው ግን
እግዚአብሔር ይህንን በትክክል ይመልስለታል። አሜን። ያለ ሽንገላ በሆነ መንገድ ማለት ነው። ስለዚህ እግዚአብሔር በዚህ ምን ሲለው እናያለን? ሲባርከው እናያለን። ክብር ለኢየሱስ ይሁን። ዘዳግም 31:7 ላይ እንደዚህ ይላል። ዘዳግም 31:7 ላይ ሙሴም ኢያሱን ጠርቶ አሁንም ሙሴ ነው። ሙሴ ኢያሱን ምን ብሎ ዘዳግም 31:7 ላይ ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻችሁ እንዲሰጥ ወደ ማለላችሁ ምድር ምን ትላለህ? ትገባለህ፣ እርሷንም ለእነርሱ ታወርሳለህና ጽና፣ አይዞ። የምፈልገው ቁጥር 8 በፊትህም የሚሄድ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራው፣ አትደንግጠው። አሁን ሙሴ ለኢያሱ ይሄንን ነገር ሲያወራው የእግዚአብሔር አብሮነት ማለት ምን ማለት እንደሆነ ዋጋ እየሰጠው ነው ሙሴ የሚያወራው። አይወላችሁ አንድ ነገር ልንገራችሁ። እግዚአብሔር ከሱ ጋር የሆነ ሰው ያገልግል፣ ይምከር፣ መድረኩ ለነዚህ ሰዎች ይሰጥ። ይሄ ከእግዚአብሔር ውጪ ልምምድና ኮተት ይዘው መድረክ ላይና ቤተክርስቲያን ላይ የሚወጡ ሰዎች የሰራዊት ጌታ ጠርጎ ያውጣቸው። እስቲ ውስጥ እኔም ካለው አብሮ ይጣገ አንተም ካለ ጠርጎ ያውጣቸው። ምንም ዋጋ የሌለው ጉዳይ ስለሆነ የሚያምርባቸው ሲናገሩ የሚያምርባቸው የእግዚአብሔርን ፕሬዘንስ እንዲህ እያሸተቱ የሚሰብኩ እያሸተቱ የሚያወሩ እያሸተቱ የሚናገሩ ያጋባቡ የሆነ የመለኮትን ኃይልና ህልውና የሚያጋቡ ሰዎች ማን ናቸው ሲባል እያሸተቱት ማለት ነው። እግዚአብሔር እንዲህ እያሸተቱት በውስጣቸው እያዩት ማለት ነው። ስለዚህ እዚች ጋር ሙሴ ለኢያሱ ሲነግረው የቴዎሎጂ ትምህርት አይደለም እየነገረው። እናንተ እኛ መቼም ቴዎሎጂ ተምረን እናውቃለን። ኢየሱስ አንዳንዶቹ ሲጋራ እያጨሱ ሁሉ የሚያስተምሩ ናቸው። እግዚአብሔር መቼም ይቅር ይበል። ሌሎችም ብዙ ሲያስተምሩን ሁሉ አንዳንዶቹ ምን ይላሉ? የሐዋርያትንና የነቢያትን ጸጋ እኔ በግሌ አላምንም፣ እኔ የማምነው ሶስቱ ኦፊስ ነው እያሉ የሚያስተምሩን። ጆሮአችን ደንጉሯል እንደዚህ ሲያስተምሩ። ይኸውላችሁ እግዚአብሔር በትክክል በዓይኑና በልቡ ያለፈበት ሰው እግዚአብሔር በዚህ ይባርካችሁ፣ እግዚአብሔር በዚህ ይምከራችሁ። ስለዚህ ኢያሱ ታድሎ ሙሴን የሚያክል የገዘበ የሚያክለው የሌለ የእግዚአብሔር ሰው ሙሴ ይመክረዋል፣ ያወራዋል። እግዚአብሔር ከፊት ነው፣ እግዚአብሔር ካንተ ጋር ነው። ስለዚህ ከህዝቡ ጋር ሆነ ምን ትላለህ? ህዝቡን ምን ትላለህ ነው። እኔ ማሻገር ያልቻልኩትን አንተ ምን ትላለህ? አንዳንድ አገልጋዮች እኮ ታውቃላችሁ ያላሻገሩ ከሆነ ሌሎችም እንዳያሻግሩ አድርጎ ነው የሚያስተምሩት። እውነተኛ የእግዚአብሔር ነገር የገባቸው ሰዎች ግን ከሆኑት በላይ ትውልድ እንዲሆን እስቲ አሜን በሉ። ሰው ከተቀባ በላይ እንዲቀባ እስቲ አሜን በሉ። ጌታ ኢየሱስ እኔ ከማደርገው በላይ ምን ትላላችሁ? ታደርጋላችኋል። ኤልያስም ኤልሳን ሲከተል ማለት ነው። ኤልሳን ሲከተል ከኤልያስ በላይ በእጥፍ እንዲያገለግል ነው መንገድ ምን ያለለት የጠረገለት። ለዛ እኮ ነው ስንት እጥፍ የጠየቀው። በእርግጥ ሁለት እጥፍ ሲጠይቅ ካንተ በላይ ማገልገል እፈልጋለሁ በሚል ስፒሪት አለ። የበኩር ልጅ ስንት እጥፍ ይገባዋል ነው የሚለው መጽሐፍ። ሁለት እጥፍ ስለሚል ሕጉን አስቦ ነው በኩር ሁለት እጥፍ እንደሚገባው አስቦ። ስለዚህ እኔ በቃ ለበኩር እንደሚገባው ሁለት እጥፍ ብሎ ጠየቀና መጨረሻ ላይ የሆነው ነገር ምንድነው? የኤልያስ የመጨረሻውን አገልግሎት ኤልሳ የመጀመሪያ ያደረገው በዚህ በደብል ፖርሽን ስፒሪት ማለት። ስለዚህ እዚህም ጋር የሚያወራው ሙሴ የሚያወራው ነገር ያላሻገርኩትን ታሻግራላችሁ በእግዚአብሔር ሕልውና አለው፣ በእግዚአብሔር አብሮነት አለው። ያልሰራውትን ትሰራለህ በኢየሱስ ስም። ዛሬ እዚህ ቤት ያላችሁ በማንም እጅ ያልተሰራ በእናንተ እጅ ይሰራ።